ሰላም እንደናችሁ ይህ ማይ ዌይ የዩቲዩብ ቻናል ነው። እንግዲህ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። በዛሬው ፕሮግራማችን ዓለማችን ላይ አካል ጉዳተኞችን ታሳቢ ተደርጎ የተፈጠሩ የቴክኖሎጂ ውጤቶችን እያየን ነው። አሁን ላይ ግን በጉዳት አልባው ማህበረሰብ እንደ መሰረታዊ ፍላጎት ወይም ቤዚክ ኒድ አድርገው እየተጠቀሙባቸው ያሉ የተለያዩ የቴክኖሎጂ ዲቫይሶች ሶፍትዌሮችን የምናይበት ፕሮግራማችን ነው። በዛሬው ዕለትም የመጀመሪያው የሚሆነው የኤሌክትሮኒክስ የጥርስ ብሩሽ ነው። ይሄ እንግዲህ በ1950ዎቹ ጥርስ ለመቦረሽ እጃቸው የሚያስቸግሯቸው በተለያዩ በሽታዎች ምክንያት እጆቻቸው ሙሉ በሙሉ ሊሆን ይችላል በከፊል መስራት የሚያስቸግራቸው እና ጧት በኖርማሉ ብሩሽ ለመቦረሽ ለሚቸገሩ ሰዎች የኤሌክትሪክ ቱዝ ብረሽ ተሰርቶ በቻርጅ የሚሰራ ነው ራሱ እንዲቦርሽላቸው ማለት ነው። በዚህ መንገድ ታግዘው ጥርሳቸውን ያጸዳሉ ማለት ነው። አሁን ላይ ግን በሚሊዮኖች የሚቆጠሩ ሰዎች ይህንን የጥርስ ብሩሽ በመጠቀም ጥርሳቸውን ያጸዳሉ። ኢቭን የሕክምና ባለሙያዎች ራሱ ጥርሳችንን በእንደዚህ አይነት ብሩሾች ካጸዳን የበለጠ የአፍ ውስጥ ቆሻሻ የመውጣትና ጥርሶቻችንም ንጹህ የመሆን ቻንሳቸው ሰፊ ነው የሚል ሪኮመንዴሽን በመስጠት ሰዎች ይህንን የጥርስ ብሩሽ እንዲጠቀሙ ያበረታታሉ ማለት ነው።